ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን፣ እንግዲህ የባህር ዳር ሰማዕታት ሐውልት ላይ እንገኛለን። ይህ ሐውልት ላይ ተገኝተን እንግዲህ እያየነው ያለው በጣም አስደናቂና አስገራሚ የሆኑ መሳሪያዎችንና እቃዎችን እናያለን። ይህ ድሮ አባቶቻችን ሲዋጉበት እንዲሁም ደግሞ ሲገለገሉበት የነበረ ማቴሪያል ነው። ከዚህ ላይ ቁጭ ብሎ ለቅርስነት እያገለገለ ያለው ፕሌኖች አሉ። ቅርጻቸውን እንደጠበቁ ያሉ እቃዎችን እናገኛለን። እነዚህ ሄሊኮፕተር እንዲሁም የጦር መሳሪያ የሆኑ ታንክ ነገር እያየን እንገኛለን። እነዚህ እንግዲህ ሄሊኮፕተር ማለት ይችኛዋ ናት። በዚህኛዋ በኩል ሄሊኮፕተሯ አለች። እዚህኛው ለግቶ ደግሞ እንግዲህ ይሄን እንኳን ስሙን አላውቀውም። እንግዲህ ምናልባት የሚያውቅ ሰው ጠይቄ ልነግራችሁ ይችላለሁኝ። እንግዲህ ይህንን የመሳሰሉ እቃዎች በጣም ብዙ ማቴሪያሎች አሉ። አባቶቻችን ቀድሞ በጀግንነት አገራቸውንና ኢትዮጵያን ሲያስከብሩ ሲጠቀሙበት የነበረ እቃ ነው። እንግዲህ ይሄ በጣም ግዙፍና በጣም ብዙ ቦታዎችን ታያላችሁ። ባህር ዳር ሰማዕታት ሐውልት ላይ ነው አሁን እያለን የምንገኘው። እነዚህ እቃዎች በሙሉ የምታዩዋቸው ይሄ እንደ ሚግ መሰለኝ ቦምብ የሚጥለው ይሄ ራሱ የምታዩት ይሄ ቅርጽ ያለው አንድ ምድር ላይ ነው ያለው። ይሄ አንዱ ጥይት ይመስለኛል። ያው እኒ ቀዳዳዎቹም በብዙ ቦታ ላይ ጥይት የሚይዙ ናቸው። ራሱ አንድ የጥይት ቅርጽ ያለው ነው። ይሄ ጀቱ ነው ራሱ የሚወረውረው ጀት ይመስለኛል። ጦር መሳሪያ ሆኖ ይሄ ራሱ የሚወረውረው ይመስለኛል። መመልከት ትችላላችሁ። ይሄኛውም በተመሳሳይ ጀት ነው። በጎንና በጎን መሳሪያዎችን እያወለቀ የሚጥል ይሄኛው መሳሪያ ይመስለኛል። እኒያ ግን እንደዙ 23 የመሳሰሉ እቃዎችም ጎኔ ላይ ይገኛሉ። ይህንን ሁሉ ለማየት በጣም አስደናቂና አስደማሚ የሆነ ቦታ ነው ያለነውና ይህንን ደግሞ ለሌሎች ወንድሞቻችን እንዲደርስልን ሼር ዲት እያደረጋችሁ ሰብስክራይበር እያደረጋችሁ ለሌሎች ጓደኞቻችን እንዲደርስ አድርጉልን። ለሚቀጥለውም ይህንን ቦታ እየገባን ያላየናቸው ብዙ እቃዎች ስላሉ እኒንም ልናስጎበኛችሁ እንችላለን። ይመቻችሁ። አመሰግናለሁ።